ሰላም የጸጌ ቴክ ቻናል ቤተሰቦች እንኳን በደህና መጣችሁ። በዛሬው ቪዲዮ በስልካችን ብቻ እንዴት ካለ 1000 ሰብስክራይበር እና 4000 እይታ ሰዓት ሳይኖረን ሞኔታይዝ መሆንና ገንዘብ መስራት እንደምንችል እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና የደውላ ምልክት በመጫን ይጀምሩ። ቪዲዮውን እስከ መጨረሻው ይዩት። ወደ ቪዲዮ በመጀመሪያ ወደ ጉግል እንገባለን። ጉግል ላይ ከገባችሁ በኋላ ረምብል ብላችሁ ሰርች ታደርጋላችሁ። ከዛ ሰርች ካደረግን በኋላ መጀመሪያ ላይ የሚመጣልንን ምርጫ እንነካዋለን። እንደምታዩት ነው ረምብል ልክ እንደ ዩቲዩብ ሁላ ቪዲዮዎች የሚለቀቁበት፣ ወደ ስር ስንሄድ ደግሞ ሾርቶችም ጨምራሉ፣ ሾርቶችም ይለቀቃሉ። ስለዚህ ልክ እንደ ዩቲዩብ አይነት ፕላትፎርም ነው። ከዩቲዩብ የሚለየው ሞኔታይዝ ለመሆን የግዴታ 1000 ሰብስክራይበር እና 4000 እይታ ሰዓት አያስፈልገንም ማለት ነው። ቀጥታ አካውንት ከከፈትን በኋላ ሞኔታይዝ መሆን እንችላለን። ስለዚህ እንዴት ሳይን አፕ ማድረግ እንደምንችል፣ እንዴት አካውንት ክሬት እንደማድረግ እንደምንችል ደግሞ መመልከት እንችላለን ማለት ነው። አሁን የምናደርገው ምንድነው? ከላይ ሳይን አፕ የሚለውን ምልክት እንነካዋለን። ሳይን አፕ የሚለው ምልክት ከነካም በኋላ ክሬት የረምብል አካውንት ይለንና ሁለት ጥያቄዎችን ይጠይቀናል። የመጀመሪያው ኢሜይል ነው የሚጠይቀን፣ ሁለተኛው ደግሞ በርዝደይ ነው፣ ማለትም የልደት ቀናችንን ማለት ነው። ኢሜይል ላይ የምትጠቀሙበትን ኢሜይል ታስገባላችሁ፣ በርዝደይ ላይ ደግሞ የልደት ቀናችሁን ታስገባላችሁ ማለት ነው። ስለዚህ ኢሜይል ላይ ምን አደርጋለሁ? ኢሜይሌን አስገባለሁ። በርዝደይ የመጀመሪያው መንዝ ነው፣ ወሩን እናስገባለን። ሁለተኛ ላይ ቀን ነው፣ ቀኑን እናስገባለን፣ የተወለድንበትን ቀን። ሶስተኛ ላይ የሚጠይቀን ደግሞ ይር ዓመተ ምህረት ነው። በግሪጎሪያን ካላንደር የተወለድንበትን ዓመተ ምህረት እናስገባለን ማለት ነው። ከዛ ሁለቱን ጥያቄዎች ካስገባን በኋላ ኔክስት የሚለውን እነካለን። ከስር ምን እያደረገ ነው? ቬሪፋይ እያደረገ ነው፣ ሮቦት መሆናችንን አለመሆናችንን ለማረጋገጥ ማለት ነው። እሱን ከጨረሰ በኋላ ወደ ቀጣዩ ገጽ ያመራናል። ይኸው ወደ ቀጣዩ ገጽ አምርቶኛል። ምን ይላል እዚህ ጋር? ቤዚክ ኢንፎርሜሽን ይላል። ቴል አስ ኤ ሊትል አባውት ዮርሰልፍ፣ ኢንተር ዩር አካውንት ዲቴል ቱ ጌት ስታርትድ ይለናል። ስለ ራሳችሁን ንገረኝ ነው እያለን ያለ ነው። ስለ ራሳችን መረጃ እነግረዋለን። የመጀመሪያው ዩዘር ኔም፣ አካውንታችንን የረምብል አካውንታችንን ስንከፍት ምን አይነት ዩዘር ኔም መጠቀም እንፈልጋለን የሚለውን የአካውንታችሁ ስም ይሆናል ማለት ነው። ማለትም የቻናላችሁ ስም እዚህ ጋር ታስገባላችሁ። እኔም አስገባለሁ እዚህ ጋር ጸጋዬ ቴክ ብየዋለሁ። ሁለተኛ ላይ የሚጠይቀኝ ምንድን ነው? ጄንደር ነው፣ ጾታ ይጠይቀኛል፣ አስገባለሁ። ሶስተኛ ላይ ካንትሪ ነው። ካንትሪ የምታስገቡት የምትኖሩበትን ሀገር ነው። ስለዚህ እዚህ ጋር ምን ብለን እናስገባለን? ኢትዮጵያ ብለን እናስገባለን ማለት ነው። ይኸው ኢትዮጵያ መጥቶልኛል፣ አስገባለሁ። ከስር ምን እናደርጋለን? ተርም ኤንድ ኮንዲሽኑን አግሪ እናደርጋለን ማለት ነው። ስለዚህ ይህችን ቦክሷን ቲክ ታደርጓታላችሁ። ይህንን ካስገባችሁ በኋላ ኔክስት የሚለውን እነካለን። ድጋሚ ቬሪፋይ እያደረገኝ ነው፣ ሮቦት መሆኔን አለመሆኔን ለማወቅ። እሺ ወደ ቀጣዩ ገጽ አምርተናል። እዚህ ጋር ደግሞ ምንድነው የምናደርገው? ክሬት ስትሮንግ ፓስወርድ ነው። ፓስወርድ አስገቡ ይለናል። ፓስወርዳችን ማሟላት ያለባቸውን ነገሮች እዚህ ጋር በዝርዝር አስቀምጦልናል። የመጀመሪያው ምንድነው? አትሊስት 8 ካራክተር 8 ካራክተር እና ከዚያ በላይ መሆን አለበት። ሁለተኛ ላይ አትሊስት 1 ሎወር ኬዝ ሌተር፣ ቢያንስ 1 ስሞል ሌተር ሊኖረው ይገባል። ሶስተኛ ላይ አትሊስት 1 አፐር ኬዝ ሌተር፣ አትሊስት ምን ሊኖረው ይገባል? 1 ካፒታል ሌተር ሊኖረው ይገባል። አራተኛ ላይ አትሊስት 1 ነምበር፣ 1 ቁጥር ቢያንስ ሊኖረው ይገባል። መጨረሻ ላይ ደግሞ አትሊስት 1 ስፔሻል ካራክተር፣ ስፔሻል ካራክተር ከምልክቶች 1 ሊኖረው ይገባል ማለት ነው። ስለዚህ እዚህ ጋር ፓስወርዴን አስገባለሁ። ፓስወርዴን አስገብቻለሁ። ከዚያ እዚህ ጋር ኮንፈርም ፓስወርድ ይለናል። ደግመን እናስገባለን።
እሺ ፓስወርዴን አስገብቼ ጨርሻለሁ። ከዛ ኔክስት እንለዋለን። ኦኬ ፓስወርዱ ዘሴም አይደለም እያለኝ ነው። ኔክስት እንለዋለን። እዚህ ጋር ቬሪፋይ ዩር ኢሜይል አድሬስ ይለናል። ወደ ኢሜይላችን ኮድ ይልኩልናል። ከዛ እሱ ኮድ ከተላከልን በኋላ እናስገባለን ማለት ነው። እሺ ሶ ምን እናደርጋለን? ቬሪፋይ ዩር ኢሜይል አድሬስ ይለናል። እዚህ ጋር ኮድ እናስገባለን ማለት ነው። ያው ተልኮልኛል፣ አስገባለሁ። ኮዴ ኮፒ እናደርገዋለን። ከዛ ሄደን ረምብል ላይ ፔስት እናደርጓለን ማለት ነው። ኔክስት እንለዋለን። ከዛ እንደምታዩት የረምብል አካውንት ከፍተናል ማለት ነው። ስለዚህ ዋናውን ፕሮሰስ ጨርሰናል። ቻናላችንን ከፍተናል። ያው አምጥቶናል። እዚህ ጋር ሆም ፔጅ ላይ ቪዲዮዎች አሉ፣ ሾርቶች አሉ። ስለዚህ በቀላሉ እንደዚህ የረምብል አካውንት መክፈት ይቻላል ማለት ነው። እዚህ ጋር ምን ይለኛል? ዌልካም ቱ ረምብል ጸጋዬ ቴክ ይለኛል ማለት ነው። እንኳን በደህና መጣህ እያለኝ ነው ወደ ረምብል። እዚህ ጋር ፋይንድ ዩር ኢንተረስት የሚለውን እንነካዋለን። የግዴታ እዚህ ጋር መምረጥ ይኖርብናል። ምን አይነት ኢንተረስት አላችሁ የሚለውን ቢያንስ ሶስት ምርጫዎችን እንመርጥና እናስገባለታለን። ዝም ብዬ እዚህ ጋር 3 እመርጣለሁ። ኔክስት እንለዋለን። ከዛ እዚህ ጋር ደግሞ here are some creators that you may like ከመረጥኳቸው 3ቱ ምርጫዎች መካከል እነዛን ምርጫዎች የሚሰሩ ሰዎች ወይም ክሬተሮችን ያመጣልኛል ማለት ነው። ስለዚህ ከዚህ ውስጥ ቢያንስ አንድ ሰው ፎሎ ማድረግ ይኖርብኛል ማለት ነው። ዝም ብዬ አንዱን እመርጣለሁ። ደን እንለዋለን። መርጫለሁ። እሺ አሁን ደግሞ የማሳያችሁ እንዴት ፕሮፋይል ፎቶ ቼንጅ ማድረግ እንደምትችሉ፣ እንዴት ልክ እንደ ዩቲዩብ ሁሉ ባነር ማድረግ እንደምትችሉ አሳያችኋለሁ። እሱን ለማድረግ የምትሄዱት ከላይ የፕሮፋይል ምልክቷን ትጫናታላችሁ። ከላይ እንጫኗለን። ከተጫንም በኋላ አካውንት ሴቲንግ የሚለውን እነካዋለን። ከዛ አካውንት ሴቲንግ ላይ ምን ያመጣልናል? ፕሮፋይል የሚል አለ። ፕሮፋይል የሚለውን እነካዋለን። እዚህ ጋር ዩዘር ፔጅ ዲስፕሌይ ኢንፎርሜሽን አምጥቶልኛል። ፕሮፋይል ፒክቸር እና ባክላሽ ፒክቸር እናስገባለን ማለት ነው። እዚህ ጋር አፕሎድ ፎቶ የሚለውን እነካና ፕሮፋይል አስገባለሁ። ይኸው አስገብቻለሁ። እዚህ ጋር ለማረጋገጥ ራይት ምልክትን እንጫናለን። አሁን አፕሎድ እያደረገ ነው። አፕሎድ አድርጎ ጨርሷል። ባክላሽ ፒክቸር የሚለውንም አስገባለሁ ማለት ነው። አስገብቻለሁ። አሁንም ድጋሚ ራይት እንላለን። አፕሎድ አድርጎ ጨርሷል ማለት ነው። እዚህ ጋር ከስር ዲስክሪፕሽን አለ። ስለ ቻናላችን አጠቃላይ መረጃ መግለጽ እንችላለን። እዚህ ጋር ከስር ደግሞ ሊንክ ማድረግ የምንፈልጋቸውን የተለያዩ ሶሻል ሚዲያ ሊንኮችን ማስቀመጥ እንችላለን። ልክ እንደ ፌስቡክ፣ ትዊተር፣ ኢንስታግራም ሌሎችም አካውንት ካሉን እዚህ ጋር ማስገባት እንችላለን። ይሄን ሁላ ከጨረስን በኋላ አፕዴት የሚለውን እነካለን ማለት ነው። እዚህ ጋር ብሎኛል ዘ ቼንጅስ ሃቭ ቢን ሰክሰስፉሊ ሴቭድ ብሎኛል። ኦኬ ለዋለው ማለት ነው። እንደምታዩት ፕሮፋይላችን በአግባቡ ቼንጅ ሆኗል፣ ተቀይሯል። ከላይ እንደምታዩት አሁን ደግሞ የማሳያችሁ ቻናላችን ሞኔታይዝድ ሆኗል አልሆነም የሚለውን እንዴት ቼክ ማድረግ እንደምንችል ነው። አሁንም በተመሳሳይ ከላይ ፕሮፋይል ምልክቷን እንጫናለን። ፕሮፋይል ምልክት ከተጫንን በኋላ ዳሽቦርድ የሚለውን ነው የምትነኩት። ከአካውንት ሴቲንግ ቀጥሎ ያለውን ዳሽቦርድ የሚለውን ትነኩታላችሁ። ዳሽቦርድ የሚለውን ስንነካ የዶላር ምልክት ካመጣልን ምን ሆኗል ማለት ነው? ቻናላችን ሞኔታይዝድ ሆኗል፣ ገንዘብ መስራት ይችላል ማለት ነው። አሁን አዲስ ስለከፈትኩኝ $0 ነው ያመጣልኝ። ነገር ግን ወደፊት ቪዲዮ ከለቀኩኝ በኋላ ዶላሩ መቁጠር ይጀምራል ማለት ነው።
ስለዚህ በዚህ መንገድ እንዴት አካውንታችን ሞኔታይዝድ ሆኗል አልሆነም የሚለውን ነገር ማረጋገጥ እንችላለን ማለት ነው። አሁን ደግሞ የማሳያችሁ እንዴት ገንዘብ ማውጣት እንችላለን የሚለው እንዴት ዊዝድሮ ማድረግ እንችላለን የሚለውን ነው። በመጀመሪያ ገንዘብ ማውጣት ከመጀመራችን በፊት ቨሪፋይ ማድረግ ይኖርብናል። ቨሪፋይ የምናደርገው ፎን ነምበራችን ነው። እሱም ቨሪፋይ ለማድረግ ድጋሚ ፕሮፋይሏን እነካታለን። ፕሮፋይል ከነቀም በኋላ አካውንት ሴቲንግ የሚለውን እነካዋለን። አካውንት ሴቲንግ የሚለውን ከነካ ነው በኋላ ምን ያመጣልናል? እዚህ ጋር ቬሪፊኬሽን የሚል አለ ከስር ከሎካል አካውንት ከሚለው ቀጥሎ ቬሪፊኬሽን የሚል አለ። እሱን እነካዋለን። እዚህ ጋር ስልክ ነው የምናስገባው። እንደምታዩት ካንትሪ ኮድ አስገብቶልናል። ስለዚህ ካንትሪ ኮድ ኢትዮጵያ ብሎ 251 ብሎ አስገብቶልኛል። ምንድነው ማድረገው? እዚህ ጋር ስልኬን ብቻ ነው የማስገባው። ከዛ ሁለት ምርጫዎች አሉ፣ ቴክስት ሚ ወይም ደግሞ ኮል ሚ። በሁለቱ መንገድ ከፈለግን ቴክስት ሚ ብለን በቴክስት ኮድ እንዲላክልን በማድረግ ቨሪፋይ ማድረግ እንችላለን ማለት ነው። ከዛ እሱን ከጨረስን በኋላ ደግሞ ምን እናደርጋለን? እዚህ ጋር ምን እናደርጋለን ማለት ነው? ድጋሚ አካውንት ሴቲንግ የሚለውን እናካዋለን። እዚህ ጋር አካውንት ኦፕሽን የሚል አለ። እዚህ ጋር አጠቃላይ መረጃ ነው የምናስገባው። ፉል ኔም እናስገባለን፣ ስማችንን ሙሉ ስማችንን እናስገባለን። ከስር ፎን አለ፣ ፎን እናስገባለን፣ ስልክ ቁጥራችንን፣ በርዝዴይ እናስገባለን፣ ጄንደር እናስገባለን፣ ጾታችንን። ከዛ እዚህ ጋር አድሬስ ይጠይቀናል፣ የምንኖርበትን ቦታ ከተማ እናስገባለን። ሲቲ ይጠይቀናል፣ ከተማውን እናስገባለን። ስቴት፣ ፖስታል ኮድ 1000 ማለት ትችላላችሁ የኢትዮጵያ። ካንትሪ እና ፔይመንት ታይፕ አለ እዚህ ጋር ከስር እንደምታዩት። ፔይመንት ታይፕ ፔይፓል ብቻ ነው የሚቻለው። ፔይፓል እንዴት መክፈት እንደምንችል፣ እንዴት ከፔይፓል ወደ ኢትዮጵያ ገንዘብ መላክ እንደምንችል ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ስለዚህ ፔይፓል እናስገባለን ማለት ነው። ከስር እንደምታዩት ከፔይፓል ቀጥሎ ፔይመንት ኢንፎ አለ። ፔይመንት ኢንፎ ላይ የፔይፓል ኢንፎርሜሽናችንን እናስገባለን ማለት ነው። ወይም ደግሞ የፔይፓል የተከፈተበት አካውንት ኢሜይሉን እናስገባለን ማለት ነው። ከዛ እሱን ከጨረስን በኋላ ሴቭ ቼንጅ እናደርጋለን ማለት ነው። ጨረስን ማለት ነው። እንዴት አፕሎድ ማድረግ እንችላለን ደግሞ የሚለውን ለመመልከት ከላይ እንደምታዩት የፕላስ ምልክት አለ። የፕላስ ምልክቱን ስትጫኑት ሁለት ምርጫዎች አላችሁ፣ አፕሎድ ቪዲዮ እና ጎ ላይቭ። ከፈለጋችሁ ላይቭ መግባት ትችላላችሁ፣ ከፈለጋችሁ ደግሞ ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ላይቭ ላይ መግባት የምትፈልጉ ከሆነ ከፕሌይ ስቶር ላይ ረምብል ስቱዲዮ ብላችሁ ሰርች በማድረግ አፕሊኬሽኑን ማውረድ ትችላላችሁ ማለት ነው። ስለዚህ አፕሎድ ለማድረግ አፕሎድ ቪዲዮ የሚለውን እነካዋለሁ። እዚህ ጋር እንደምታዩት ሰሌክት ቪዲዮ ቱ አፕሎድ ይለኛል። ይህም ብነካው አሁን ወደ ቀጥታ ወደ ፋይሌ ነው የሚያስገባኝ። ከፋይል ላይ የፈለግኩትን ቪዲዮ አፕሎድ ማድረግ እችላለሁ ማለት ነው። ከስር ስለ ቪዲዮችን የምናስገባቸው መረጃዎች አሉ። ቪዲዮ ኢንፎ፣ የቪዲዮ ታይትል እናስገባለን፣ የቪዲዮችንን ርዕስ ማለት ነው። ቪዲዮ ዲስክሪፕሽን እናስገባለን፣ ስለ ቪዲዮችን ዲስክሪፕሽን እናስገባለን፣ ስለ ቪዲዮችን እንገልጻለን ማለት ነው። ካታጎሪ ላይ ቪዲዮችን ስለምን እንደተሰራ እናስገባለን። ለምሳሌ ቪዲዮችን ዘፈን ቢሆን ሚውዚክ ብለን እናስገባለን ማለት ነው። ስለ ቴክኖሎጂ ከሆነ ቴክ ብለን እናስገባለን። ከስር ቪዲዮ ተምኔል አለ። እንደምታዩት ቪዲዮ ተምኔል ላይ 4 ቦክሶች ይታዩኛል። 3 ቦክሶች ቪዲዮውን አፕሎድ ካደረግን በኋላ ራሱ የሚሰጠን ምርጫዎች ነው። ራሱ ከዚህ ውስጥ ተምኔል አድርግ ብሎ ከቪዲዮችን የተለያየ ፓርት እየወሰደ ተምኔል እንድናደርግ ያደርጋል ማለት ነው። ወይም ደግሞ 4ተኛ ላይ ያለው ምርጫ ቹዝ ዩር ኦን ይለናል። የፈለግነውን የራሳችንን ከጋላሪያችን ላይ ገብተን የፈለግነውን ተምኔል ከስተማይዝድ የሆነ ተምኔል እናስገባለን ማለት ነው። እዚህ ጋር ታግ እናስገባለን። እዚህ ጋር ፊቸር ቪዲዮ ዘ ቶፕ ኦፍ ዩር ፕሮፋይል ይለናል። ቪዚቢሊቲው ደግሞ መምረጥ እንችላለን። ፐብሊክ ነው ማድረግ የምትፈልጉት፣ አንሊስትድ ነው ማድረግ የምትፈልጉት፣ ወይስ ደግሞ ፕራይቬት ነው ማድረግ የምትፈልጉት የሚለውን መምረጥ ትችላላችሁ ማለት ነው። ለፎሎወሮቻችን ኖቲፊኬሽን እንዲደርሳቸው ከፈለግን እዚህ ጋር ራይት እናደርጓለን ቦክሱን። በዚህ መንገድ አፕሎድ ማድረግ እንችላለን ቪዲዮ ማለት ነው። ስለዚህ ረምብልን በመጠቀም ገንዘብ መስራት ይቻላል። ልክ እንደ ዩቲዩብ 1000 ሰብስክራይብ እና 4000 እይታ ሰዓት አይጠይቀንም። ቀጥታ አካውንት ባሳየኋችሁ መንገድ ክሬት አድርጋችሁ ገብታችሁ ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ ተመልካቾቻችን የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውሏን ምልክት በመጫን የጸጋዬ ቴክ ቻናል ቤተሰብ መሆን ይችላሉ። ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።